ከአላህ ዝነት ተስፋ እንዳትቆርጡ ካለ በኋላ ምንድነው ያለው? ኢነሁ ሁወል ገፉሩር ረሂም እሱ ምንም ያህል ወንጀላችሁ ቢበዛ መሐሪ ነው ከዛ ደግሞ አዛኝ ነው ብሎ እንደገለጸው ማለት ነው። የመጀመሪያውን ስናነሳ ጋፊር ብለናል አንድን ወንጀል ብቻ የሚምር ብለናል። ሁለተኛ ደግሞ ገፉር ነኝ ብሎ ይገልጻል ምንም ያህል ወንጀሎቻችን ሰፊ ቢሆኑ የሚምር ማለት ነው። በሶስተኛና ትልቁ ደግሞ ከሁለቱ ከፍ የሚለው የአላህ Subhanahu Wa Ta'ala ስም ገፋር የሚለው ነው። ይሄኛውን የአላህ Subhanahu Wa Ta'ala ስም ራሱ ሲገልጸው ምን ይላል? ለዚህ ነው ሱረቱን ኑህ ላይ አላህ Subhanahu Wa Ta'ala ኑህን ከገለጻቸው በኋላ ድካማቸውን ልፋታቸውን ከገለጸ በኋላ ለ900 እንደሚታወቀው ኑህ አለይሂ ሰላም ለ950 አመታት ነው ያለ መሰልቸት ያለ መታከት ህዝቦቻቸውን የጠሩት። አንድ ዳኢ ወደ አላህ Subhanahu Wa Ta'ala የሚጣራ ኑ በአላህ Subhanahu Wa Ta'ala አመኑ በደልን አትስሩ ምድር ላይ መጥፎ ነገርን አታድርጉ ብሎ የሚጣራ ሰው አይደለም ለ950 አመታት ለአንድ አመት እንኳን ልጣራ ቢል ምን ያህል ከባድ እንደሆነ ይታወቃል። አድካሚ ነው አሰልቺ ነው። ኑህ አለይሂ ሰላም አላህ Subhanahu Wa Ta'ala ምን ብሎ ይገልጻቸዋል? فكذبوا عبدنا ባሪያችንን አላህ Subhanahu Wa Ta'ala ራሱን አብዝቶ ይገልጻል። ይሄ ለራሱ ካለው ክብር የተነሳ ነው። ምን ብሎ ይገልጻቸዋል? ኑህ አለይሂ ሰላም فكذبوا عبدنا ባሪያችንን የኛን ባሪያ አስተባበሉብን ውሸታም ነው አሉት። وقالوا مجنون وازدجر እብድ ነው ብለው ገላመጡትም ይላል። እብድ ነው ብለው የኛን ባሪያ አስተባበሉብን ድካማቸውን ልፋታቸውን አላህ Subhanahu Wa Ta'ala በዚህ መልኩ ይገልጸዋል። ኑህ አለይሂ ሰላም በስማቸው አላህ Subhanahu Wa Ta'ala ሱረቱን ኑህ ብሎ ሰይሞላቸዋል። መጀመሪያ ላይ ሱራውን ከፍተን ቁርአንን ከፍተን የመጀመሪያውን ሱራው ላይ የመጀመሪያውን አያ ስናነበው ምን ይላል? ኢና አርሰልና ኑሐን ኢላ ቀውሚ አን አንዚር ቀውመክ ህዝቦችህን አስጠንቅቅ ወደ አላህ መንገድ ተጣራ ብለን ኑህን ላክ ነው። አላህ Subhanahu Wa Ta'ala ረሱል ነብይ አድርጎ ኑህን አለይሂ ሰላም ለህዝቦቻቸው ላከ።